ዛሬ የምንመለከተው ዋይልድ የተሰኘውን በ2018 የወጣውን ፊልም ነው። በነገራችን ላይ ይሄ የመጀመሪያ ስራችን ሲሆን በቀጣይም እንደዚህ አይነት ምርጥ ፊልሞች እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም እኔንም ላይክ በማድረግ መተባበር ትችላላችሁ። ፊልሙ የሚጀምረው አንድ በጣም ጥቅጥቅ ያለ ደን እያሳየን ነው። በዚህ ደን ውስጥም አና የምትባል ሕፃን ልጅ ከአባቷ ጌብ ጋር ትኖራለች። አባቷም የአናን ንጽህና በመጠበቅና ተገቢውን የጤና ክትትል በማድረግ አናን ጥሩ የጤና ሁኔታ ላይ እንድትሆን ያደርጋታል። ነገር ግን አና በዚህ ደስ የሚል ጫካ ውስጥ ኖሮም ከዚህ ቤት ወጥታ አታውቅ። የውጭው ዓለም እንዳለ የምታውቀው ራሱ በክፍሏ ውስጥ ባለችው ትንሽዬ መስኮት አማካኝነት። በዚህ ምክንያት ቀን በቀን የምታሳልፈው ጊዜ ድብርት የተሞላበት ነው። አባቷ ጌብም ሁልጊዜ ማታ ማታ በዚህ ዱር ውስጥ ስላሉት አስፈሪ አውሬዎች ይነግራታል። እነዚህ አውሬዎችም በጣም ስለታማ ጥርስና ረጃጅም ጸጉር እንዲሁም ጸጉራማ መልክ ያላቸው ስለሆኑ እነሱን በምትመለከትበት ጊዜ ከነሱ እንድትርቅ ይነግራታል። አናም ይህንን በምትሰማበት ጊዜ በጣም ከፍተኛ ድንጋጤና ፍርሃት ውስጥ ትገባለች። ነገር ግን ምንም ያክል ብትደነግጥ እንኳን የውጭውን ዓለም የመመርመር ፍላጎቷ ቀን በቀን እየጨመረ ነው። አባቷ ከዚህ ቤት እንዳትወጣ የሚፈልግበት ዋነኛው ምክንያት በዚህ ዱር ውስጥ ካሉ አውሬዎች ለመጠበቅ ነው። በዚህም ምክንያት በቤት ውስጥ በሚገኙ በሮች በሙሉ ከፍተኛ ኤሌክትሪክ ኃይል ያላቸው ወጥመዶች ተጠምደዋል። በሚገርም ሁኔታ አና ከተወለደች ጊዜ ጀምሮ አትክልትና ፍራፍሬ እንጂ ስጋ ነክ ነገር በልታ አታውቅም። ከዕለታት በአንድ ቀንም ቤት ውስጥ ባለችበት ጊዜ ውጪ ላይ አባቷ ከሌላ ሰው ጋር ሲያወራ ትሰማዋለች። አናም ሰው የማግኘት ፍላጎቷ ከፍተኛ ስለነበረ ያንን ሰው ለማየት ወደ በሩ ስትሄድ በሩ ላይ የተገጠመው ኃይለኛ ኤሌክትሪክ በከፍተኛ ሁኔታ ወርውሮ ይጥላታል። ከሰዓታት በኋላም አና ራሷን ከሳተችበት ስትነቃም አባቷ ጌብ ስለ አንዳንድ ነገሮች ማስረዳት ይጀምራል። ይህም በዚህ ምድር ላይ የቀሩት እነሱ ሁለቱ መሆናቸውንና ህይወትን ለማስቀጠል ደግሞ እዚህ ጫካ ውስጥ ከሚገኙት አውሬዎች ራሳቸውን መከላከል እንዳለባቸው ይነግራታል። በሩ ላይ የተገጠሙትም ኤሌክትሪኮች በዚህ ምክንያት እንደሆነ ይነግራታል። አናም በጥሞና ከሰማቸው በኋላ ውጪ ላይ ቅድም ከማን ጋር ሲያወራ እንደነበር ጠይቀዋለች። ጌብም በዚህ ሰዓት በመደናገጥ ሌሎች አስማታዊ ትሪኮችን በመስራት የወሬውን ርዕስ ለማስቀየር ይሞክራል። ትዕይንቱ ሲቀየር ዛሬ የአና ልደት ነው። አባቷ ጌብም አናን ለማስደሰት በቤት ውስጥ በጣም ደስ የሚል ኬክና እንደ ስጦታ ደግሞ ትንሽዬ አይጥ ከሷ ጋር አብራ እንድትጫወት ሰጥቷታል። አናም ትንሽዬ ጓደኛ በማግኘቷ በጣም ደስተኛ ሆናለች። ከዛ ቀን በኋላ የአና ውሎ ከዚህ ትንሽዬ አይጥ ጋር ይሆናል። እናም በዚህ ምክንያት በጣም የቅርብ ጓደኛው አድርገዋለች። ነገር ግን አንድ ቀን ላይ አና ከእንቅልፏ ስትነቃ ይቺ ትንሽዬ አይጥ ሞታ ታገኛታለች። እናም አና ሞት ምን እንደሆነ ስለማታውቅ አባቷን ምን እንደሆነች ትጠይቃታለች። አባቷ ሞት ምን እንደሆነ ለአና ማስረዳት ይጀምራል። በዚህም ይህች ትንሽዬ አይጥ የተሻለ ቦታ እንደምትገኝና እንድትረጋጋ ይነግራታል። አና እያደገች ስትመጣ የተለያዩ አስፈሪና ያልተለመዱ ህልሞችን ማየት ጀምራለች። በእነዚህም ህልሞች መሃል እሷ ከምትኖርበት አካባቢ ውጪ ሌላ የተለየ አካባቢ እና ሌላ ህይወት እንዳለ ታስተውላለች። በነጋታው ጠዋት ላይም ስትነቃ አና የጉርምስና እድሜ ላይ ስለደረሰች የወር አበባ መጥቶ ነበረ። አባቷም ይህንን በተመለከተ ጊዜ ሉፕሮላይድ የተባለ እድገቷን የሚቀንስ መድኃኒት ይሰጣታል። ይህንንም መድኃኒት ለጤናዋ ጥሩ እንደሆነና መውሰድ እንዳለባት እየነገራት ቀን በቀን ይሰጣታል። በዚህም ምክንያት ከፍተኛ ህመም ውስጥ እየገባች ትመጣለች። አናም አሁን ላይ በጣም በከፍተኛ ሁኔታ የታመመች ሲሆን ይህንን ህመሟን አባቷ እንዲያስቆምላት ጠይቀዋለች። እንደ ትንሽዬው አይጥም ወደ ተሻለ ቦታ እንዲልካት ትነግረዋለች። በዚህም ንግግሯ አባቷ በጣም ይደናገጥና ከፍተኛ ጸጸት ውስጥ ይገባል። በዚህም ሽጉጡን አውጥቶ ራሱ ላይ ተኩሳል። ትዕይንቱ ሲቀየር አና ሆስፒታል ውስጥ ስትነቃ ያሳየናል። አና ምንም በማታውቃቸው ሰዎች በመከበቧ ምክንያት በጣም በመደንገጥ ክፍሉን በሩጫ ለቃ ትወጣለች። እየሮጣችም ወደ ሆስፒታሉ ማማ ላይ ትወጣለች። አሁን ላይ አና የፀሐይ ሙቀት ምን እንደሆነ አውቃለች። እናም ሁሉም ነገር ግራ ገብቷታል። በዚህም በጣም በመደናገጥ እዛው ባለችበት ቁጭ ትላለች። ነገር ግን የሆስፒታሉ ነርሶች በፍጥነት በመምጣት ወደ ክፍሏ ወስዶ ያሰኟታል። አና ድጋሚ በምትነቃበት ሰዓት ሸሪፍ ኤለን የተባለች አንድ የፖሊስ ኦፊሰር አጠገቧ ቁጭ ብላ ትመለከታለች። ኤለንም ስለ አና እውነተኛ ማንነት ለማወቅ ከዶክተሩ ጋር መነጋገር ትጀምራለች። ዶክተሩም አና ከልክ በላይ የሆነ የሉፕሮላይድ መድኃኒት እንደተሰጣት ይነግራታል። ይህ መድኃኒትም ቅድም ላይ እንደተመለከትነው ብስለትንና እድገትን የሚያዘገይ መድኃኒት ነው። ኤለንም ይህንን በምትሰማበት ጊዜ አናን ከታሰረችበት በመፍታት ወደ ማደጉ ከመውሰድ ይልቅ ወደ ገዛ ቤቷ ለመውሰድ ትወስናለች። አናም ወደ ኤለን ቤት ስትመጣ የሸሪፍ ኤለን ወንድም የሆነውን ሬይን ትተዋውቀዋለች። ኤለንም ለአና ጌብ እውነተኛ አባቷ መሆኑን ለማረጋገጥ የዲኤንኤ ምርመራ እንዳካሄደች ትነግራታለች እና ውጤቱም እስከሚመጣ ድረስ እዚሁ አብራቸው እንድትቆይ ትነግራታለች። በዚህ አጋጣሚ ጌብ ቅድም ራሱ ላይ ከተኮሰ በኋላ እንዳልሞተ እንገነዘባለን። ጌብም በከፍተኛ ክትትል ማቆያ ውስጥ ከፍተኛ ክትትል እየተካሄደለት ይገኛል። አሁን ላይ አና ከነ ኤለን ጋር መኖር ጀምራለች። ነገር ግን ለአና ሁሉም ነገር አሁን ላይ አዲስ ነው። ከሬይ ጋርም ጥሩ ጊዜ ማሳለፍ ይጀምራል። ሬይም ለአና ስለ ሰው ልጅ አፈጣጠር ይነግራታል። በዚህም ሰዓት አባቷ ጌብ ስለ ሰው ልጅ አፈጣጠር እንኳን ትክክለኛ አስተሳሰብ እንዳይኖራት እንዳደረገ እንገነዘባለን። አና አሁን ላይ ልዩ የሆነ የመስማት ችሎታ ታገኛለች። ይህም የመስማት ችሎታ ለሰው ልጆች የማይሰሙ የተለያዩ ድምጾች እንድትሰማ ይረዳታል። አናም የሆነ ቀን ወክ እያደረገች ያለ አንድ ሚዳቋ ትመለከታለች። ይህንን ሚዳቋ በምትመለከትበት ሰዓት አይምሮ ውስጥ የተለያየ ምናባዊ ምስሎች መፈጠር ይጀምራሉ። ከነዚህ ምናባዊ ስዕሎች መካከል
በሰሜናዊ ብርሃናት ደን ውስጥ የዱር እንስሳትን ማየት ትጀምራለች። አናና ሬይ በጣም ከመቀራረባቸው የተነሳ ትምህርት ቤት አብሮ ሄደው አብሮ መምጣት ጀምረዋል። ትዕይንቱ ሲቀየር አና ክፍል ውስጥ ከሚገኙ የእሷ እኩዮች ከሆኑ ሴቶች ጋር በጣም ተግባብታ መጫወት ጀምራለች። ይህም አናን በጣም ደስተኛ ያደርጋታል። ምክንያቱም ለመጀመሪያ ጊዜ ነው ከእኩዮቿ ጋር ስትገናኝ። አናም ወደ ላይብረሪ በመሄድ ቀደም ሲል አይምሯ ውስጥ የተፈጠሩት ምናባዊ ስዕሎች ምን እንደሆኑ ለማወቅ ትጥራለች። አና በኤለን እንክብካቤ ስር ስላለች ፍጹም ነፃነት አላት። የውጭውን ዓለምን ምን እንደሚመስል ማየት ጀምራለች። አንድ ቀንም ወደ ቤት በምትመለስበት ሰዓት ያንቺን ሚዳቋ ታገኛታለች። ያቺ ሚዳቋ ምናልባት በምናቤ የምስልበት የሰሜን ተራሮች ብርሃናት ጋር ታደርሰኛለች ብላ በማሰብ ከእሷ ጋር መሮጥ ትጀምራለች። በዚህ ሰዓትም አዳኞች እንስሳትን ለማደን የዘረጉት ወጥመድ ውስጥ ትገባለች። ነገር ግን እንደ እድል ሆኖ ህይወቷ ይተርፋል። በዚህም መሃል አንድ የተኩላ ቆዳ የለበሰ አዳኝ ወደ እርሷ መጥቶ ይሄ ቦታ ጥሩ ስላልሆነ ወደ መጣችበት እንድትመለስ ይነግራታል። አናም በድጋሚ ወደ ላይብረሪ በመመለስ ስለ እንደዚህ አይነት አዳኞች ለማወቅ የተለያዩ መጽሐፍቶችን ማገላበጥ ትጀምራለች። የመጽሐፎቹን ገጽ በምትገልጥበት ጊዜ ጥፍሯ ላይ ጥቁር ነገር እንዳለ ታስተውላለች። ትዕይንቱ ሲቀየር አና በመታጠቢያ ቤት ውስጥ ገላውን እየታጠበች ባለበት ሰዓት ላይ ኤለን መታ እርሷን መርዳት ትጀምራለች። በዚህም ኤለን ባለፈው የሰጠችው የዲኤንኤ ምርመራ ውጤት እንደመጣና አባቴ የምትለው ጌብ እውነተኛ አባቷ እንዳልሆነ ለአና ትነግራታለች። አናም በዚህ ሰዓት በጣም በመደናገጥ ቤተሰብ የሚለው ቃል ራሱ እየተወሳሰበባት ይመጣል። በዚህም ምክንያት መተኛ ስላቃታት የቤቱ ጣራ ላይ ወጥታ ትቀመጣለች። በዚህ ሰዓትም ሬይ ይመለከታትና ወደ እርሷ መጥቶ ክፍሉ ስለተሰጠው አሳይመንት እያሰብሽ ከሆነ ልረዳሽ እችላለሁ ይላታል። ነገር ግን አና ብዙ ነገር እያስጨነቃት ነው። በአንድ በኩል የአባቷ ጉዳይ ያስጨነቃታል፣ በሌላ በኩል ደግሞ ሰሞኑን እያየች ያለው የሰሜን ተራሮች ብርሃናዊ ደን ነው። አናና ሬይም እዛው ጣራ ላይ ተኝተው እንዳለ አና ከርቀት የተለየ ቦግ ብልጭ የሚል ብርሃን ትመለከታለች። ይህ ብርሃንም የሚመጣው የክፍል ጓደኛዋ ከሆነችው ከጄ ቤት ነበር። ጄ የምትኖርበት ቤት ውስጥም ከፍተኛ ፓርቲ አዘጋጅታ ከክፍል ጓደኞቿ ጋር እየተዝናኑ ይገኛሉ። አናና ሬይም ወደዛ ለመሄድ ተስማምተው አብሮ ይሄዳሉ። ነገር ግን አና እዛ ስትደርስ ያየችው ነገር በጣም ነበር ያስገረም። ለመጀመሪያ ጊዜ በእንደዚህ አይነት ጫጫታና ሰው የበዛበት ቦታ በመገኘቷ ምክንያት ተደናግጣለች። በመቀጠልም ሁለቱም መጠጣትና መጨፈር ይጀምራሉ። በጭፈራቸው መሃልም ሁለቱም ጠጥተው ስለነበረ መሳሳም ይጀምራሉ። ይህንንም በዛ ፓርቲ ውስጥ የነበረው ሎረንስ የተባለው የአና አፍቃሪ ይመለከታል። ሎረንስም አናን በጣም ይወዳት ስለነበረ በጣም መናደድ ይጀምራል። ወደ አናና ሬይ ስንመለስ ሁለቱም እየተሳሳሙ ባለበት አና መድማት ትጀምራለች። በጣም በመደናገጥም ወደ መጸዳጃ ቤት ሄዳ ስትመለከት አና ጥርሶቿ ወልቀዋል። ይህ ነገርም አናን በጣም ያስደነግጣትና ፓርቲውን ለቃ እንድትሄድ ያረጋታል። ከመጸዳጃ ቤትም በመስኮት ወጥታ በዛ ጥቅጥቅ ደን ውስጥ መራመድ ትጀምራለች። ነገር ግን ብዙ ሳትሄድ ከኋላዋ አንድ ነገር መጥቶ እሷን ማጥቃት ይጀምራል። አናም ህይወቷን ለማትረፍ ስትል በከፍተኛ ሁኔታ መፋለም ትጀምራለች። ነገር ግን ሳታስበው አንገቱን ትነክሰዋለች። ከተነሳችን በኋላ ማን እንዳጠቃ ስትመለከት በዛ ፓርቲ ውስጥ ያየችው ሎረንስ ነበር። ሎረንስን በጣም ብዙ ደም ፈሶት ስለነበረ እዚያ ይሞታል። አናም በድንጋጤ እየሮጠች ወደ ድሮ ቤቷ ሄዳ ስለ ማንነቷ ማጣራት ትጀምራለች። በቤቱ ውስጥም የተሰቀሉ የተለያዩ ፎቶዎችን መመልከት ትጀምራለች። ነገር ግን ትንሽ እንኳን ሰላም ከተሰማኝ በማለት ወደ ድሮ ክፍሏ ገብታ መታጠብ ትጀምራለች። ልብሷንም ከለባበሰች በኋላ ወደ ኤለን ጋር ትመለሳለች። ኤለንም አናን የት እንዳደረችና የት እንደነበረች መጠየቅ ትጀምራለች። አና ግን ምንም አይነት መልስ እየመለሰችላት አይደለም። በዚህ መሃልም ሮጀር የተባለ አንድ ፖሊስ ኦፊሰር ወደነ ኤለን ቤት ይመጣል። እዚያም ከደረሰ በኋላ የሎረንስን መጥፋትና አና የምታውቀው ነገር ካለ ደግሞ ለጥያቄ እንደሚፈልጋት ይነግራታል። ነገር ግን ኤለን ጥያቄውን ውድቅ በማድረግ ሮጀርን እንዲሄድ ትነግረዋለች። ወደ ቤትም ከተመለሰች በኋላ አና የምታውቀው ነገር ካለ ምንም ሳትደብቅ እንድትነግራት ትጠይቃታለች። ነገር ግን አና ያደረገችውን በውስጧ ይዛ ዝም ማለት መርጣለች። ቀናቶች ባለፉ ቁጥር የአና ዝምታም እየጨመረ ሄዷል። አናም እነዚያ የጠቋቁር ጥፍሮቿን ጥፍር ቀለም መቀባት ስትጀምር ኤለን ትመለከታትና እኔ ሳናግርሽ እንዴት አንቺ ጥፍር ቀለም ትቀበያለሽ በማለት በጣም መጨቃጨቅ ትጀምራለች። በዚህ መሃልም ሬይ ጭቅጭቃቸውን ይሰማና ወደ እነሱ ጋር ይመጣል። እህቱንም ካስወጣት በኋላ አና ምን እንደሆነችና ምን እንደተፈጠረ መጠየቅ ይጀምራል። ነገር ግን አና ለሬይም ቢሆን ምንም ነገር ማለትን አትፈልግም። መጨረሻ ላይ ግን ሬይ አንድ ነገር ያስተውላል። አፏን ከፍቶም ሲመለከት ጥርሶቿ ወልቀዋል። በዚህም በጣም ይደናገጥና ለእህቱ ኤለን ለመናገር ይወጣል። በዚህም ሰዓት አና እንደታወቀባት ስለገባት ክፍል ውስጥ በነበረው መስኮት ሮጣ ትወጣለች። ከክፍሉ ከወጣችን በኋላ በጣም እየሮጠች ድሮ ወደምታውቀው ጫካ ትመለሳለች። በዚህም ፍጹም ሰላምና ፍጹም ደስታ ይሰማታል። እንደ አጋጣሚም ሆኖ ያ ሚዳቋውን ስታስሯሩጥ ያገኘችው የተኩላ ቆዳ የሚለብሰውን አዳኝ ታገኘዋለች። አዳኙም እንደ ራባት በማወቅ የተወሰነ ምግብ ይሰጣታል። አዳኙም የአና ሁኔታ ስላጠራጠረው ጣቶቿንና አፏን ከተመለከተ በኋላ ከዛሬ 16 ዓመት በፊት በአዳኞች ተገለ የጠፉትን አይነት አውሬዎች እንደምትመስል ያስተውላል። አዳኙም ከ16 ዓመት በፊት የተገደለች የአንዲት ሴት አጽም ዋሻ ውስጥ እንደሚገኝና ምናልባት እናቷ ልትሆን እንደምትችል ይነግራታል። በዚህም አና የማወቅ ፍላጎቷ በጣም ከፍተኛ ስለነበረ አሁን እንዲያሳያት ትጠይቀዋለች። አዳኙም አናን ወደ ዋሻው ይዞ መሄድ ይጀምራል። ዋሻም ላይ ከደረሰች
በኋላ አንድ በጥይት የተበሳ የራስ ቅል ታገኛለች። በዚህም ሰዓት ምናቧ ላይ እንደ በፊቱ የተለያዩ ምስሎች መፈጠር ይጀምራል። ከነዚህም ምስሎች መካከል አባቷ የምትለው ጌብ እናቷን ተኩሶ እንደገደለና እሷን መግደል ሲያቅተው ወደ ራሱ ቤት አምጥቶ ማሳደግ እንደጀመረ ትረዳለች። ይህንንም ስትረዳ በጣም በፍጥነት እሱ ወደሚገኝበት ሆስፒታል ማምራት ትጀምራለች። እዛ እንደደረሰች ግን ምንም ነገር ማድረግ ያቅታታል። ምክንያቱም ጌብ ነቅቶ ስለነበረ በጣም በሚያሳዝን አስተያየት ነበር እየተመለከታት የነበረው። በዚህ ሰዓትም ከሆስፒታል ወጥታ ወደ ኤለን ጋር ትመለሳለች። ኤለንም የሎረንስን የክስ መዝገብ እየተመለከተች ባለችበት ሰዓት የአናን ማንነት በትንሹም ቢሆን ማወቅ ትጀምራለች። አናም ኤለን ጋር በምትመጣበት ጊዜ ኤለን የእጆቿ ጥፍሮች የተለየ ቅርጽ እየያዙ መሆናቸውን ታስተውላለች። በዚህም ሰዓት በፍጥነት ጊዜ ሳታባክን የአናን እጆች በካቴና ታስራቸዋለች። እዛውም ለአና የሎረንስ አስክሬን ከተገኘበት ቦታ አጠገብ የእሷ ልብስ እንደተገኘና ሁሉም ሰው አሁን ላይ የሎረንስ ገዳይ እሷ እንደሆነች እንዳወቀ ትነግራታለች። ትዕይንቱ ሲቀየርም አናን እስር ቤት እንመለከታታለን። እስር ቤት ባለው መስታወትም ራሷን በምትመለከትበት ጊዜ እነዚያ የወለቁ ጥርሶቿ ድጋሚ በጣም ሹል በሆነ መልኩ ማደግ መጀመራቸውን ትመለከታለች። ይህም ማለት እዛ ዋሻ ውስጥ ያገኘችውን በጥይት የተበሳውን ቅል አይነት ጥርስ እያበቀለች ነው ማለት ነው። ምሽት ላይም ጌብ ወደ እርሷ መጥቶ እሷን በህይወት ማቆየት በጣም ትልቁ የህይወት ስህተት እንደሆነ ይነግራታል። በዛም ያመጣላትን መድኃኒት ይሰጣታል። ይህንን መድኃኒትም ራሷን እንድትወጋና የተሻለ ህይወት እንድትኖር ይነግራታል። ነገር ግን አና ማንነቷን አምና መቀበሏንና ይህንን ማንነቷን መለወጥ እንደማትፈልግ ትነግረዋለች። በዚህም ምክንያት ጌብ በጣም በመናደድ እዛው ትቷት ይሄዳል። በነጋታው ጠዋት ላይም ኤለን ወደ አና ክፍል ትሄዳለች። በምትሄድበት ሰዓትም አና ከአልጋው ስር ተደብቃ ተኝታ ነበር። ኤለንም በዚህ ነገር በመደናገጥ በመግባት ትመለከታታለች። እዚች ጋር በሚያስገርም ሁኔታ አና ከተደበቀችበት በመውጣት የኤለን እግር መታ ትጥራታለች። በዚህም አጋጣሚ ከክፍሉ ትወጣና ኤለን ላይ ትዘጋባታለች። ኤለንም በዚህ ችሎታ በጣም የተደናገጠች። አናም ሌሎች ፖሊሶች ሳይመጡባት ቶሎ ብላ ፖሊስ ጣቢያውን ትለቃለች። ውጪ ላይም ሬን የኤለን መኪና ውስጥ ታገኘዋለች። በዚህም ሰዓት አና ጊዜ ሳታጠፋ ሬን ወደ ሰሜን ተራሮች እንዲወስዳት መለመና ማጽናት ትጀምራለች። ሬም አናም በጣም ስለሚወዳት መኪናውን ወደ ጫካው መንዳት ትጀምራል። በመንገዳቸው ላይም አና ኖርማል የሰው ፍጡር ብቻ ሳትሆን አውሬ መሆኗንም ጭምር ትነግረዋለች። ትንሽ ከተጓዙም በኋላ ሬይ እያደረገ ያለው ነገር ልክ አለመሆኑ ታውቆ መኪናውን ደኑ መሃል ላይ ያቆመዋል። አናም በጣም በመበሳጨት መኪናውን ትታ በእግሯ መሄድ ትጀምራለች። ነገር ግን ሬይ ስላላስቻለው ከኋላ እሷን መከተል ይጀምራል። አናም ብዙ ከተጓዘች በኋላ በአቅራቢያዋ የሚገኘውን ሐይቅ በዋና ካለፈችው በኋላ የልብሷ መርጠብና የአየሩ መቀዝቀዝ አላስኬድ ስላላት እዛው ሐይቋ አጠገብ ትቀመጣለች። ሬም የልብሷ መርጠብን በተመለከተ ጊዜ እንዲደርቅላትና እንዲሞቃት በማሰብ እሳት ማቀጣጠል ይጀምራል። እሳቱንም ካቀጣጠለ በኋላ ልብሷን ለማድረግ ልብሷን ያወልቅላታል። በዚህ ሰዓትም አና ሬም ማቀፍ ትጀምራለች። ሬም የአናን ወገቦች በሚዳስስበት ሰዓት ወገቧ ላይ ያልተለመዱ ጸጉሮች መብቀላቸውን ያስተውላል። ይህንን የሚያየችው አና እሱ ላይ ምንም አይነት ጉዳት እንደማታደርስበት ትነግረዋለች። በዚህ ሰዓትም አናና ሬም መሳሳም ይጀምራል። ትዕይንቱ ሲቀየር ሮጀርና ጌብን ያስመለክተናል። ሁለቱም በአና መጥፋት ምክንያት በጣም በመናደድ ቀጣይ እርምጃቸው ምን እንደሆነ እያሰላሰሉ ነው። ሁለቱም በደንብ ከተነጋገሩና ከተወያዩ በኋላ በጣም የብዙ ዓመት ልምድ ያላቸውን አዳኞችን ሰብስበው አንድ ቡድን ያቋቁማሉ። ይህ ሁሉ የሆነው አናን ፈልጎ አግኝቶ ለመግደል ነበረ። ወደ አናና ሬይ ስንመለስ ሁለቱም በዚህ ጫካ ውስጥ እየተጓዙ ነው። ነገር ግን እነዛ አዳኞች ይዘዋቸው የነበሩት አነፍናፊ ውሾች የነ አናን ዱካ በማግኘት ወደ እነሱ ይሮጣሉ። በዚህ ሰዓትም አዳኞቹ ሁሉ ወደ አናና ሬይ መተኮስ ይጀምራሉ። በዚህ ሰዓት በመካከላቸው አንደኛው የሬይን ትከሻ ይመታውና ይወድቃል። አናም ሬይ እንደምንም ካነሳቸው በኋላ ሁለቱም ለማምለጥ ይሞክራሉ። ነገር ግን እነሱን በሚሸሹበት ሰዓት ወደ አንድ ገደል ጋር ይደርሳሉ። አና ምንም አማራጭ ስላልነበራት ሬይን ገፍትራ ውሃ ውስጥ ከተዋለች። በመቀጠልም ራሷ ትገባና ከነዛ አዳኞች ለመሰወር ይችላሉ። ነገር ግን ከውሃው ከወጡ በኋላ ሁለቱም በተለያየ አቅጣጫ ለመሄድ ይስማማሉ። ሬይ ወደ አዳኞቹ ሲሄድ አና ደግሞ ወደ ሰሜናዊ የብርሃናዊ ደን መሄድ ትጀምራለች። አሁን ላይ የቆሰለው ሬይ ከእህቱ ኤለን ጋር ተገናኝተዋል። በተቃራኒው ደግሞ ከአዳኞቹ ተሰውራ ወደ ሌላኛው የደን ክፍል ሄደችው አና ብቻዋን ህይወትን መጋፈጥ ጀምራለች። ብዙ ቀናቶችንም በዚህ ጫካ ውስጥ ማሳለፍ ጀመረች። ነገር ግን ሰውነቷ ላይ በጣም ብዙ ለውጦችን ማየት ጀምራለች። ሙሉ ለሙሉ ባይባልም በከፍተኛ ሁኔታ አና ወደ አውሬነት የተቀየረች ነው። ምንም እንኳን አና ከአዳኞቹ ብትደበቅም አዳኞቹ ግን ፍለጋቸውን አላቋርጡም። ከነዚህም አዳኞች ለመዳን ስትል ራሷን ጭቃ መቀባት ጀምራለች። ፊቷንና ሰውነቷንም ሙሉ በሙሉ በጭቃ ሸፈነች። ትዕይንቱ ሲቀየር ሬይ ጠዋት ላይ ወደ ትምህርት ቤት እየሄደ ነው። ነገር ግን በመንገዱ ላይ ሮጀርን ነዳጅ ማደያ ላይ በጀሪካን ነዳጅ ሲቀዳ ይመለከተዋል። እንዲሁም የሮጀር መኪና እቃ መጫኛ ላይ የተለያዩ ለአደን የሚያስፈልጉ እቃዎችን ይመለከታል። በዚህም ምክንያት እነዚህ ሰዎች አናን አድነው ለመያዝና ለመግደል እቅድ እንዳላቸው ይገነዘባል። ይህንንም ጉዳይ ወዲያውኑ ለኤለን ደውሎ ይነግራታል። በጫካ ውስጥ ወዳለችው አና ስንመለስ ደግሞ አዳኞቹ መካከል አንደኛውን አጥቅታ ገድለዋለች። አና አሁን ላይ ሙሉ ለሙሉ ወደ አውሬነት ተቀይራለች። በዚህም ምክንያት ሊያድኗት የመጡት አዳኞች ምንም ያክል ጎበዝና ልምድ ቢኖራቸውም ከእሷ ግድያ መትረፍ ግን አልቻሉም። ትዕይንቱ ሲቀየር ኤለን
ሬ ደውሎ ካሳወቃት በኋላ ቀጥታ ወደ ጫካው ሄዳለች። ጫካ ውስጥም ገብታ በምትመለከትበት ጊዜ ከአዳኞች ውስጥ አንዱ በአደን ወጥመድ ሞቶ ታገኘዋለች። ይህንንም ጉዳይ ለመመርመር ወደሱ በምትጠጋበት ሰዓት ሮጀር ከኋላዋ መጥቶ በሽጉጥ እያስፈራራት ከዚህ ጉዳይ ራሷ እንድታገል ይነግራታል። ነገር ግን አና ወዲያውኑ ትመጣና የሮጀርን አንገት ቀሽታ ትገለዋለች። በዚህ ሰዓትም ኤለን ትደነግጥና ሽጉጧን ወደ አና ትደቅንባታለች። አና አሁን ላይ ሮጣ ከመሸሽ ይልቅ ሙሉ ማንነቷን ለኤለን ማሳየቱን መርጣለች። እርጉዝ መሆኗን ጨምሩላ አሳይታታለች። ይህንንም ካሳየቻት በኋላ ትታት በምትሄድበት ሰዓት ጌብና የቀሩት ቡድኖች ጫካውን በእሳት ማያያዝ ይጀምራሉ። አናም እርግዝናዋ ቢያስቸግራትም እንደምንም ተቋቁማ መሮጥ ትጀምራለች። በምትሮጥበት ሰዓትም በፊት ላይ እናቷ የተገደለችበትን የሚመስል ዋሻ ጋር ትደርሳለች። እዚህ ዋሻ ጋር በምትደርስበት ሰዓትም ጌብ እንደምንም ተከታትሎ ከኋላ ይመጣና እሷን ለማረጋጋት ይሞክራል። አናም ትንሽ በተዘናጋችበት ሰዓት ላይ የሚያደነዝዝ መድኃኒት ይወጋታል። ይህም መድኃኒት ራሷ እንዳትቆጣጠርና ሙሉ ሰውነቷ እንዲዝል አድርጓታል። ጌብም የአናን መውደቅና መድከም ሲመለከት ከዚህ በፊት እናቷ ላይ እንዳደረገው ሁሉ ልጇን አውጥቶ እሷን ለመግደል ይወስናል። ነገር ግን አና ወዲያውኑ ከተኛችበት ትነሳና ጌብ ይዞት በነበረው እሳት ሁሉን ታቃጥላለች። በተጨማሪም አንገቱን ትነክሰውና ብዙ ደም እንዲፈስ አድርጋ ትገድለዋለች። በመጨረሻም ጌብን ከገደለችው በኋላ ንዴትና ደስታ የቀላቀለውን ኃይለኛ ጩኸት በመጮህ ራሷን ትስታለች። እኛም ፊልሙ አለቀ ብለን ስናስብ አና ደም በደም ሆና ስትነቃ ያሳያል። ያ በፊት ላይ የምታውቀው የተኩላ ቆዳ ለብሶ የሚያድነው አዳኝ የተቀደደውን ሆዷን በመስፋት እየረዳት ነው። በሌላኛው ትዕይንት ሬና ኤለን አና የሄደችበትን ተራራ እየተመለከቱ ከዚህ በኋላ ድጋሚ ወደ እርሷ ላለመሄድና እርሷንም የራሷን ሕይወት እንድትኖር መተው ለሷም ለኛም ትልቅ ሰላም አለው ብለው ያስባሉ። ወደ አና ስንመለስ ደግሞ በጣም በሚያስገርም ሁኔታ ልጇን በሰላም ወልዳ በፊት ላይ ስትመኘው የነበረውን በምናቧ ሁልጊዜ ስትል የነበረውን የሰሜናዊ ብርሃን ደን ጋር ደርሳ በጣም ደስ የሚለውን ሰማይ እየተመለከተች እናያለን። እነዚህ ሰማይ ብርሃናትም ከምን ጊዜውም በላይ አናን ደስተኛና ሰላማዊ ስሜት እንዲሰማት ያደርጋሉ። እዛም ፊልሙ ሲያበቃ እዛው አና በተቀመጠችበት የሌላ የእሷ አይነት አውሬ ድምፅ እንሰማለን። ይህም ማለት የእሱ አይነት ሌሎች አሉ ማለት ነው። አናም በዚህ ደስተኛ ስትሆን እንመለከታለን። ፊልሙ እዚህ ጋር ያበቃል። ውድ ተመልካቾቼ እኔ ግን ፊልሙ ላይ ያለኝን አንድ ግምት ልንገራችሁ። የተኩላ ቆዳ እየለበሰ ሲያድን የነበረው ሰውዬ እንደኔ ሀሳብ የአና አባት ይመስለኛል። ያለምንም ምክንያት እንዴት ያን ሁሉ ታሪክ ስለ እናቷ ሊያውቅ ይችላል? አውሬ መሆኗን እያወቀ እንዴት ሊረዳት ይችላል? ይሄ የኔ ግምት ነው። የእናንተን ግምት ደግሞ ኮመንት ላይ እጠብቃለሁ። ለዛሬ የነበረን ፊልም ይሄን ይመስላል። ሰላም ቆዩልኝ።